መንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ ከናፉረ ቁልቁሉ ዋቀ ቶኮ አሜን። አይተ እግዚአብሔር አባቶች ካህናት፣ መላከ ሰላም ቀሲስ ታመነ በየነ የሽርካ ወረዳ ቤተ ክህነት ሊቀ ካህንና የዚህ ታላቅ ደብር ዋና ኃላፊ፣ እንደዚሁም ቀሲስ ብርሃን ሲሳይ የሽርካ ወረዳ ቤተ ክህነት ዋና ጸሐፊና የዚህ ደብር ሰባኪ ወንጌል፣ እነዚህም ከሆሳዕና ድረስ መጥተው አሁን ዝማሬ ያቀረቡልን በዝማሬ ያገለገሉን አባታችን ቀሲስ ንጋት ሲሳይ ንጋቱ፣ እነዚሁም ደግሞ ወንድማችን ዳዊት ኃይሌ፣ እነዚሁም ደግሞ ሞክሼ የሆነው ወንድማችን ዳዊት ፍቃዱ፣ እነዚሁም ደግሞ በሚዲያ አገልግሎት የሚያገለግልን ዲያቆን አቤል፣ በዚህ ደብር የምታገለግሉ አባቶቻችን ካህናት፣ ስዩማነ እግዚአብሔር ደግሞ ዲያቆናት፣ እነዚሁም ደግሞ እንደ ንጋት ኮከብ የምታበሩ ሰንበት ተማሪዎች፣ አባቶች፣ እናቶች፣ ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም ሰላም እንደምን መጣችሁ? እንደምን ለዚህ ሰዓት ደረሳችሁ? እንደምን ቆያችሁ? አሜን። መጠበቅን ጠብቆ ዕድሜ ለንስሐ ዘመን ለፍስሐ ይችን የዛሬዋን ቀን ጨምሮ የሰጠን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነና ከፍ ከፍ ያለ ይሁንልን። አትለይምና እናቱ እናታችን መልዕልተ ፍጡራን መትሕተ ፈጣሪ ለቃል መውረድ ለሥጋ ማድረግ ምክንያት የሆነች የአዲስ ኪዳን ኪሩቤል የመማፀኛችን ከተማ የሆነች እማምላክ ወላዲተ አምላክ ልጇ ወዳጇ ኢየሱስ ክርስቶስ ባከበራት መጠን ስሟ የተመሰገነና ከፍ ከፍ ያለ ይሁንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር ጸጋውን ያበዛላቸው እግዚአብሔር ባከበራቸው መጠን ስማቸው የተመሰገነና ከፍ ከፍ ያለ ይሁንልን። ዋቀዮን አከፈለሳት አካርጁማሳት መለያ ከጋሩማ ከኘት ቶንታይን ኦዲ ቁልቁሉማ ሳት ከንታይ ኤርገሞኒ ሰሚ ከንኬሰቲ እሸገለቴፈተኒ ፈካቲ ሰናትን ከኒጃረምቴ መነ ቁልቁሉማ ሳ ኬሰት ወልት ቀበምኔ መቃሳ አከዋምኑፍ መቃሳ ከገለቴፈኑፍ መቃሳ አከፋርፈኑፍ ከኑ የየሜ እዶ ከነቲ ጌኜ ኦቶንታይን እየመሳትን ከንዋሜ ዋቀዩ አባን ኬኛ ከንከበጀሜፊ ከኖል ጀደ ሀተው እግዚአብሔር ቢረዳንና ቢፈቅድልን የምንማማርበት የመጽሐፍ ቅዱስ ክፍል የሚሆነው እንዲህ የሚል ኃይለ ቃል ነው። እግዚአብሔር ከእኛ ጋር ከሆነ ይህ ሁሉ ለምን ደረሰብን? የሰራዊት ጌታ እግዚአብሔር፣ ኃያሉ እግዚአብሔር፣ ድንቅ አድራጊው እግዚአብሔር ከእኛ ጋር ከሆነ ይህ ሁሉ ለምን ደረሰብን? መጽሐፈ መሳፍንት ምዕራፍ 6 ከቁጥር 13 ያለው ኃይለ ቃል ነው። ቃሉን አንድ ጊዜ ሁላችንም እስቲ ከፍ ባለ ድምፅ እንናገራለን። እግዚአብሔር በሉ እስቲ፣ እግዚአብሔር ከእኛ ጋር ከሆነ ይህ ሁሉ ለምን ደረሰብን? ዋቀዮ ዮንፋነቴ ዋንቲ ሁንዱምቱ ኩኒ ማሊፍ ኑረጌ ኪታባ አቦተ ፍርዲ በቀና ጃ ለኮፍሰ ኩደሰ ድረሴና ጅሩዳ እግዚአብሔር በዚህ ቃል ላይ አድሮ ያስተምረናል፣ ይመክረናል። ምንድነው እግዚአብሔር የሚረባ ነገር ወደ ሕይወታችን የሚልከው የሚነግረን የሚያስተምረን የሚገሰን ነገር ምንድነው? እግዚአብሔር ምንድነው የሚናገረን? እኔ ቆሜ እናንተ ተቀምጣችሁ እግዚአብሔር ይናገራል። ማን ይናገራል? እግዚአብሔር በምህረት ይናገረን። እግዚአብሔር በቸርነቱ ይናገረን። ስለኛ ሳይሆን እንደኛም ሳይሆን ስለሱ ብለው
በዱር በገጠር ስለመነኑ ደግሞም የእግዚአብሔር ፍቅር ገዝቷቸው የእግዚአብሔር ፍቅር ዋጅቷቸው ግርማ ሌሊቱን ጸባ አጋንንቱን ኃይለ አራዊቱን ታግሰው ስለሚኖሩ ድንጋይ ተንተርሰው ዳዋ ለብሰው ጤዛ ልሰው ስለሚኖሩ ስለ ደጋግ አባቶቻችን የነቢያት ትንቢታቸው የሰማዕታት አክሊላቸው ሽልማታቸው የሆነች እማምላክ በአማላጅነት አትለየን። እግዚአብሔር ስለ ደጋግ አባቶቹ ሲል የምንማማርበትን የምናነሳውን ኃይለ ቃል እግዚአብሔር ሞገስ ሆኖን እንድንሰማ በእዝነ ልቦናችን እንድንጽፈው እግዚአብሔር በቸርነቱ ይርዳን። ይህን ቃል የተናገረው ከእስራኤልን ከመሩ መሳፍንት መካከል አንደኛው የሆነው ጌዴዎን ነው። ቃሉ የተነገረው ለእግዚአብሔር መልአክ ነው። ቃሉ የተናገረው ጌዴዎን ነው። ቃሉ ደግሞ የተነገረው ለእግዚአብሔር መልአክ ነው። መጽሐፈ መሳፍንትን ስናነሳ መጽሐፈ መሳፍንት የሚያወሳው ስለ ዘመነ መሳፍንት ሕይወት ነው የሚያወራው። ደግሞ በዚያ ከኢያሱ ጀምሮ እስከ ነቢየ እግዚአብሔር እስከ መጨረሻው መስፍን እስከ ሳሙኤል ያለውን ታሪክ የሚተርክ መጽሐፍ ነው። መሳፍንት ማለት ገዢዎች፣ አስተዳዳሪዎች፣ ሹመኞች ማለት ነው። 430 ዘመንን የሚተርክ መጽሐፍ ነው። ኢያሱ 40 ዓመት ከኢያሱ በኋላ ደግሞ የተነሱት 275 ዓመት ከዚያም ከአሕዛብ ወገን የተነሱ እስራኤላውያን ሳይሆኑ ከአሕዛብ ወገን የተነሱ መሳፍንት ደግሞ 88 ዓመት፣ ኤሊ 40 ዓመት፣ ሳሙኤል 7 ዓመት ስንደምረው 450 ዓመት ይሆናል። ይህንን የምናገኘው የሐዋርያት ሥራ ምዕራፍ 13 ከቁጥር 20 ላይ ነው። በዚህ ዘመናት ውስጥ በዚህ በዘመነ መሳፍንት የኖሩትን ሕይወት ይተርካል። በዚህ መሃል ሙሴ አልተጻፈም። ሙሴ እንደ መስፍን አልተቆጠረም። ለምን? ርስት ስላላወረሳቸው። እስራኤልን ከባርነት አወጣ። ነገር ግን እርሱ ርስትን ስላልከፈለ፣ ርስትን ስላልደለደለላቸው ዘመነ መሳፍንትን ከኢያሱ አንስተን እንቆጥራለን። በዚህ ታሪክ ውስጥ ነው እንግዲህ ከተነሱት መሳፍንት መካከል አንዱ ጌዴዎን ምን አለ? እግዚአብሔር ከእኛ ጋር ከሆነ ይህ ሁሉ ለምን ደረሰብን አለ። የትምህርቱ መሰረታዊ ዓላማ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ድምፃችሁ አይሰማም። የትምህርቱ መሰረታዊ ዓላማ ምንድን ነው? የምንይዘው ቁም ነገር የምንጨብጠው ነገር ምንድን ነው ካል መከራ የሚመጣው እግዚአብሔር ስለረሳን ብቻ እንዳልሆነ እንማርበታለን። ፈተና የሚመጣው፣ ችግር የሚመጣው፣ ሐዘን የሚመጣው፣ ሞት የሚመጣው፣ መሰደድ የሚመጣው፣ መራብ የሚመጣው፣ መጨነቅ የሚመጣው እግዚአብሔር ስለረሳን ብቻ እንዳልሆነ እንማርበታለን። ስንራብ እግዚአብሔር ረስቶናል እንላለን። ስንጠማ እግዚአብሔር ረስቶናል እንላለን። ስንቸገር እግዚአብሔር ረስቶናል እንላለን። ስንሞት እግዚአብሔር ረስቶናል እንላለን። ሁሉ ነገር የሚሆነው እግዚአብሔር ስለረሳን ብቻ እንዳልሆነ እንማርበታለን። እንዲህ ነው የሚለው በዚህ በመጽሐፈ መሳፍንት ምዕራፍ 6 ከቁጥር 1 ጀምሮ እንዲህ የሚል ኃይለ ቃል እናገኛለን። እስቲ ከመጽሐፍ ቅዱስ ቃሉን አንድ ጊዜ በጋራ እንላለን። እንዲህ ነው የሚለው የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ፣ እግዚአብሔርም በምድያማውያን እጅ 7 ዓመት አሳልፎ ሰጣቸው። እስራኤላውያን እንደገና በእግዚአብሔር ፊት ክፉ ሥራን ሰሩ፣ እግዚአብሔርም በምድያማውያን እጅ 7 ዓመት አሳልፎ ሰጣቸው። ያቺ ደገኛይቱ ነቢይ፣ ያቺ ባርቅን ሲሳራን ድል የነሳች ያቺ ታላቅ ነቢይ ታስታውሷታላችሁ? ዲቦራ እሷ ከሞተች በኋላ ይላል። ያቺ ደግ ነቢይ፣ ያቺ ሲሳራን ድል የነሳች ነቢይ፣ ያሸነፈች ነቢይ በእግዚአብሔር ኃይል
እርሷ ከሞተች በኋላ እስራኤል ዘሥጋ እንደገና ኃጢአትን ሰሩ። ሰው ከመካከላችን ሲጠፋ የሚመክረን ሲጠፋ መልካም ነገርን የሚያሳየን አባት ሲጠፋ መሪ ሲጠፋ መጽሐፍ ቅዱስ እንዲህ ይላል፣ ራዕይ ከሌለ ሕዝብ መረን ይሆናል። ደግ ከሌለ ሕዝብ መረን ይሆናል። እግዚአብሔርን ረሱት፣ እግዚአብሔርን አላሰቡትም። ስለዚህ ያቺ ደገኛይቱ ነቢይ ዲቦራ ከሞተች በኋላ እስራኤል ኃጢአትን ሰራና እንደገና በባርነት ውስጥ ለ7 ዓመት ተያዘ። ኪታባ በተፍርዲ በቆናቻ ለኮስ ተኮ ካሰከስ ጅራ እርገ ራጅሜስ አጀጁኑ ካናባ ፍርዲ ከንታቴ ዲቦራን እርገዱቴ ቦዳ እስራኤል ለመፋጭ ቦሆጀተኒ ሀርከ ገርዱማትስ ወጋ ቶርባፍ ቁፋኒ ይችላል። ለ7 ዓመት ወደቁ። የሚዲያም እጅ በእስራኤል ላይ ጠነከረች። ከሚዲያም የተነሳ የእስራኤል ልጆች በተራራ በጉድጓድ ይላል፣ በተራራ አምባ በጉድጓድ ዋሻ ሰርተው ይደበቁ ነበር። በተራራ ጠላት እንዳያጠቃቸው አምባ ይሰራሉ። መሸሸጊያ ማለት ነው። መድኃኔዓለም መሸሸጊያ ይሁነን። ክርስቶስ መሸሸጊያ ይሁነን፣ አምባ ይሁነን። እስራኤል አምባ ሰሩ። በሸለቆ ውስጥ ደግሞ ዋሻ ሰሩ። ለምን? ከፍልስጤማውያን እጅ ለማምለጥ ሲሉ። በእንዲህ ያለ መጨነቅ ሕይወት ውስጥ ነበሩ። በእንዲህ ያለ መጠበቅ ሕይወት ውስጥ ነበሩ። እስራኤል ዘሥጋ ዘርዘርቶ አያጭድም ነበረ። ዘርዘርቶ ምን ያደርግም ነበረ? አያጭድም ነበረ። ዘርዘርቶ እህል በትኖ አይሰበስብም ነበረ። ለምን? ምድያማውያንና በዙሪያቸው ያለን ሕዝብ አስተባብረው ይላል። በዚያ በእስራኤል ዘሥጋ ዙሪያ ያሉ ሕዝቦችን ያስተባብሩና ምን ያደርጋሉ? አምጥተው እህሉን እንደ ግጦሽ ያበሉት ነበረ። ከብት ያሰማሩበት ነበረ። ግመሎቻቸው እንዳንበጣ ነበሩ ይላል። እንዳንበጣ ጋሊሳኒ ሆሪንሳኒ ኦፈኒ ፊደኒ ጀራ ወሪ ፍልስጤሞታ ኦፈኒ ፊደኒ ወሪ ሚዲያም ኦፈኒ ፊደኒ ወሪ እስራኤል ሚናን ፈጫሰን ሰና akka margaatti tiksu turee jira. Homaa hawwaannisaa fakkaata. Gaalli isaanii, horiin isaanii homaa hawwaannisaa fakkaata. Hawwaannis yeroo tokko yeroo qubatu maal godha? Hunduma isaa al tokko balleessee deema. ይህ አይደለም የሚገርማችሁ። ከዚያ ከመበላት የተረፈውን አውድማ እህል እንደሚወቃው ምን ያደርጉ ነበረ? ግመሎቻቸው መሬቱን እንዲጠቀጥቁት ያደርጉ ነበር። ጭራሽ ከዛ የተረፈ እንኳን እንዳይበቅል ማለት ነው ይጠቀጥቁት ነበር። በእንዲህ ያለ ሕይወት ውስጥ ነበር የሚኖሩት። እግዚአብሔር መሐሪ ነውና፣ እግዚአብሔር ቸር ነውና የእስራኤልን መጨነቅ የእስራኤልን መጠበብ እግዚአብሔር አየ። waaqayyo dhibbuu isaanii ilaale, waaqayyo gidiraa isaanii ilaale, waaqayyo rakkachuu isaanii ilaale. waaqayyo dhibbuu keenya haa ilaalu, rakkachuu keenya haa ilaalu, boo'icha keenya haa ilaalu, imimmaan keenya haa ilaalu, amaatii keenya haa ilaalu, waan keessa jirru manni keenya, karri keenya, jabini keenya waan keessa jiru waaqayyo haa ilaalu. maatiiwwan waaqayyo waaqayዮን ይላል። ከዚያም ጌዲዮን ተደብቆ በወይን መካከል ላይ እህል ይወቃ ነበርና የእግዚአብሔር መልአክ ለጌዲዮን ተገለጠለት። የእግዚአብሔር መልአክ በምህረት ይገለጠልን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አሚን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ርዕሳችን ምን ነበረ? ርዕሳችን ምን ነበረ? ማለት ዱሬን ከኛ ማለት ዱሬ እግዚአብሔር ከኛ ጋር ከሆነ እግዚአብሔር ከኛ ጋር ከሆነ በዚህ ድምጻችሁ ከፍ አድርጋችሁ
እግዚአብሔር ከእኛ ጋር ከሆነ ይህ ሁሉ ለምን ደረሰብን? ዋቀለለታ ምፋነተ ራቴ ዋንተ ንቱ ማለፍ ንፍረቴ እንጋፈኑ ክርስቲያኖታ ማለፍ አከነታን እንጀኑ እንዲህ አልነበርንም እኮ ሰላማውያን ነበርን እኮ። ምን ሆነን እንደዚህ ሆን? በደስታ ነበር እኮ የምንሆነው። ምን ሆነን እንደዚህ ሆን? እግዚአብሔር ስለምን አላየንም? እናንተ አይደላችሁም? በዚህ በትንቢተ ዕንባቆም ምዕራፍ 3 ላይ ዕንባቆም የተናገረው በምዕራፍ 2 ላይ ዕንባቆም የተናገረው ኃይለ ቃል አለ። ጻድቁ ኃጢአተኛው ጻድቁን ሲውጠው አየና እንዲህ አለ፣ እስከ መቼ የማትፈርደው አንተ ለምንድን ነው? እግዚአብሔር እኮ ነው የማትፈርደው የማትረዳው እስከ መቼ ነው? ኃጥኡ ጻድቁን ሲውጠው እንዴት ዝም ትላለህ ጌታ ሆይ አለ። ጌታ ምን አለው? ዕንባቆም ጻድቅ በእምነት ይኖራልና ታገስ፣ በዘገይ እንኳን የሚቀድመኝ የለም አለ። ክብር ለእግዚአብሔር ይሁን። በዘገይ እንኳን ምን የሚል የለም? የሚቀድመኝ የለም። ስለዚህ ጌዴዎንን እየወጣ የእግዚአብሔር መልአክ ተገለጠለትና በእርሱ በኩል እግዚአብሔር ምሕረት እንደሚያደርግ ቸርነትን እንደሚያደርግ በኤርትራ ባለችው በኤቤዝራዊው በኤዋስ በነበረችው በአድባር ዛፍ በታች ተቀመጠ። ልጁ ጌዴዎንም ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበረ። በዚህ ጊዜ እግዚአብሔር በአንተ ኃይልን ያደርግ ድንቅን ያደርጋል። እግዚአብሔር በጌዴዎን ተአምር ለማድረግ ፈስቧል፣ ወዷል፣ ፈቅዷል። ስለዚህ ተነስ፣ ከምድያማውያን እጅ እስራኤልን የምታወጣ አንተ ነህ አለው። በዚህ ጊዜ ጌዴዎን እንዲህ አለ፣ በውኑ የሚሰራው ተአምር ከ430 ዘመን የግብፅ ባርነት እስራኤልን ያዳነ በ10 ድንቅ ተአምራት በ9 ድንቅ ተአምራት በ10ኛ ሞተ በኩር በ11ኛ ስጥመተ ባህር እስራኤልን ከግብፅ ያወጣው እግዚአብሔር ከእኛ ጋር ከሆነ እሳት አውርዶ ደመና ጋርዶ ለና አውርዶ የሚመግብ እግዚአብሔር ከእኛ ጋር ከሆነ 40 ዘመን ስንጓዝ ጫማችን ሳያልቅ ልብሳችን ሳያረጅ 7 መጋረጃ እየጋረደ እስራኤልን ከግብፅ ያወጣ እግዚአብሔር ደግሞም አባቶቻችን የነገሩን የአባቶቻችን አምላክ እግዚአብሔር ከእኛ ጋር ከሆነ አሉ። ይህ ሁሉ ለምን ደረሰብን? የእግዚአብሔርን መልአክ ጠየቀው። ባንናገረው የሁላችን ጥያቄ አይደለም? ባንናገረውም ክርስቲያኖች ደግሞ በተለይ እናንተ በሞቀ አልጋ በተመቸ ስፍራ ተቀምጠንም እንኳ ይህን ጥያቄ እግዚአብሔርን ጠይቃለን። ኢብናዳኪስ ነመጅሩፍ ነመቤለጅሩፍ ነመረከተጅሩፍ ነመነገኝ ለበጅሩፍ ነመፈሊና ለበጅሩፍ ዋቀልዮራ ነመፉማ ተበርባዱራፍ አማጅሩፍ ጋፊንኩን ጋፊውን ለኬኛቴ waaqayyo yoo dhufaana ta'ee raate maaliif beekufne maaliif nagaa dhabne maaliif fayyaa dhabne maaliif waaqayyo nu irraanfate maaliif dhibbuun kun hundi nurra ga'e jennee gaafanna kiristaanota. deebisaa ture waaqayyo nutti hima. ከቃሉ ጋር ናቸው፣ ከቃሉ ጋር ናቸው። አሜን። አምላካችን እግዚአብሔር ከሁላችን ጋር ይሁን። በአንድ ወቅት መምህሩ ያስተምራል። ነቃጋንችት ሚቲ በርሲሳን በርሲሳን የሮ በርሲሳ ጅሩቲ በርሲሳ በርሱ ኬሰቲ በረታን ቶኮ ረፌ ቱሬ በረታን ቶኮ ማልጎሬ ቱሬ ረፌ ቱሬ ኬሳ በርሲሳ ፊዚክሲቲ ፊዚክሲ በርሲሳ ጅሩ በረታን ቶኮ ኬሳ ማልጎሬራ ረፌ ቱሬ የሮ ከናት በርሲሳን የሮ ይላሉ በርሲሳን ኒጋ ማንጀ ረፌራ በርሲሳ ባያ ፊዚክስ አከቸ በርሲሳ
አኒ የሬ ሁምነና ጀሬ አኒ ማለት ነው ሁምነና ኢሲሞ አንፖሊ ላጀሬ አኒ ማለት ነው ሁምነና ኢሲሞ ማለት ነው ጀሬ አንፖሊ ላጀሬ መምህሩ በትምህርት ቤት ያስተምራል። ዓለማዊ ትምህርት ነው። የፊዚክስ ትምህርት እያስተማራቸው እያለ እኔ ኃይል ነኝ አለ። እናንተ ደግሞ አምፖሎች ናችሁ። ከኔ በሚወጣ ኃይል እናንተ ምን ትላላችሁ አለ? ታበራላችሁ አለ። በዚህ መሃል አንድ ተማሪ ተኝቷል። ከዛ መቼም እንደየቦታው ቀለኛ ተማሪ አይጠፋምና እጁን አወጣ። መምህር አለ። መምህሩ ጥያቄ ያለው መስሎት ጥያቄ ነው ያልገባህ ነገር አለ ጠይቅ አለው። አዎ አንተ ኃይል ነህ፣ እኛ ደግሞ ምንድን ነን አለ? አምፖል ነን። ይሄኛው ተማሪ እንዴት ነው አለ። የተኛው በረታ አትሙምና ምትሞ አምፖል ያጀሬ በረታን እንዲነፈቁን ሞ ማሪ ያጀሬ ማሪ ለየተነየ ቢስሲ በርሳም አልጀረ ኩኒማ አምፖል ጉበታ ላይ ሁና ከሉ ከነንደ ሁኒ የትገለ ማልወጭና ኢብሳ ኢፈተሉ እንደንደኝ ወንጌል ሮበረኑ አምፖሊ ዳማተው ቀሙ ክርስቲያኖታ ሰበሌዋ ቀበረገኑ አካምፖሊ ፉሰና የእግዚአብሔር ቃል ኃይል ነው። የእግዚአብሔር ኃይል ብርሃን ነው። የእግዚአብሔር ኃይል ጉልበት ነው። የእግዚአብሔር ኃይል ጽናት ነው። ስለዚህ እንደሚያበሩ አምፖሎች እንደ ሰማይ ከዋክብቶች እንደ ምድር አሸዋ ሳይሆን እንደምን እንደ ሰማይ ከዋክብት እንድንሆን አምላካችን እግዚአብሔር በቸርነቱ ይርዳል። ስለዚህ ለማብራት በደንብ ምን ማለት ይገባል? መስማት ይገባል። መስማትን ከእግዚአብሔር ቃል እግዚአብሔርን ቃል እንሰማለን፣ በዛም እንጸናለን። እግዚአብሔር በቸርነቱ ይርዳል። ከቃሉ ጋር ናችሁ? አሜን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ለምን ደረሰብን አለ። እግዚአብሔር ከእናንተ ጋር ነው። የእግዚአብሔር መልአክ ጌዴዎንን አበረታው፣ አጽናናው። ነገር ግን እግዚአብሔር በእውነትም ከእኛ ጋር ስለመሆኑ አለ። አንድ ጊዜ ታገሰኝ በቤት ሞገስ አግኝቼ እንደሆነ ምልክት አሳየኛል። ምን አሳየኛል? ምልክት አሳየ። እግዚአብሔር ከእኛ ጋር ከሆነ ረስቶናል። አንዳንድ ጊዜ ተስፋ ቆርጠን ባለንበት ሁሉ ነገር ባዶ ሆኖ በሚሰማን ሰዓት እንዲህ ስናያችሁ ብዙውን ነገር መምህር ጠዋት ተናግረዋል። ደግሞ ያየናቸው የሰማናቸውም ነገሮች ደግሞ የእናንተን ጽናት እንዲህ ባለ ፍጹም ትሕትና ፍጹም ፍቅር እንዲህ ተሰብስባችሁ ስናያችሁ ምን እንደሚሰማን እግዚአብሔር ብቻ ነው የሚያውቀው። እባክህ አንዴ ታገሰኝ አለ። ከዚያ በኋላ ምልክት ያሳየው ዘንድ አደረገ። መስዋዕት ሰዋ። ያንን መስዋዕት የእግዚአብሔር መልአክ በበትሩ ነካለት። ከዚያም ያን መስዋዕት አረገ። ከዛ እግዚአብሔር ከእርሱ ጋር እንደሆነ ሌላ ምልክት ጠየቀ። እኔ የተባዘተ የበግ ፀጉር አስቀምጣለሁ፣ እውነት እግዚአብሔር ከእኛ ጋር ከሆነ አለ። በፀጉሩ ላይ ጠል ይሁን፣ በምድሩ ላይ ደግሞ ደረቅ ይሁን አለ። ጌዴዎን እርገማትንበት የቦተ ዋቀል ነርደልፋነተ ዋንቱ ሁሉምቶ ማሊፍ ኑረገ እርገጀር የቦለ ይችላ ምልክት አከሳት ተገርሱ አርጌ ጌዴዎን አርሳ ሴናሳ ገባብሱ ፈነኒ ወደ ዋናው ነጥብ ወደ ዋናው ነገር እንጣብዬ ነው። ታሪኩ ረጅም ስለሆነ እናንተ መጽሐፈ መሳፍንት ምዕራፍ 6 ምዕራፍ 7 አንብቡት።
Abbaabota firdii boqonnaa torba yeroo dubbistan seenaa kana guutuu argattu. Erga aarsaa dhiyeesseen aarsaa sana Waaqayyoon fudhateefi ለጊዜው በምሳሌ ተናገረ። መልአኩ የጌዴዎን ነው፣ በትር የጦር ነው፣ እሳት የረድኤተ እግዚአብሔር ነው፣ ሥጋ የአሕዛብ ነው። በበትሩ እሳት ወጥቶ ሥጋውን እንደበላ ጌዴዎንን በእግዚአብሔር ኃይል አሕዛብን የማጥፋቱ ምሳሌ ነው። መስዋዕት ሰዋ፣ መስዋዕት የእግዚአብሔር መልአክ አሳረገለት። ሁለተኛ መስዋዕት እሰዋለሁ፣ ደግሞ ሌላ ሁለተኛ ምልክት አሳየኝ አለው። አመስ ልትንቆፍነ ምልክት ለመፋ ነታገርሲሲ ሲጋፈዳን ጭኔ ተከረ ኦብስ ጭኔ እርግምችስ ኦብስ ኤጌ achi booda rifeensa hoolaa saassaame nanneessaa rifeensa sanarratti fideensi haa bu'u jedhe. Rifeensa sanarratti maaltu haa ta'u? Fideensi haa bu'u, lafti gaduma haa ta'u, gogaa haa ta'u jedhe. Barii isaa yeroo ta'u lafti dirri lafaa guutuun goggogaadha. Rifeensi sun garuu fideensa qaba ture. Geediyoonin rifeensa hoolaa sana keessaa cuunfee jira. Akka waamicha bara kanaatti jaamboo beektu miti? Taa'umsi isa jaamboo isa tokkicha ta'ee jira. Isa tokkicha ta'ee sana dhugee humna ta'eefii jira. ጌዲዮን ከዛ ጸምር የተጨመቀውን ውሃ አንድ መንቆር ሆነ ይላል። ያ ብርጭቆ አይነት ማለት ነው። ያ ኃይል ሆነለት፣ ብርታት ሆነለት ይላል። እኛ የክርስቶስን ሥጋ ብንበላ የክርስቶስን ደም ስንጠጣ እንዴት ያለ ኃይል ይሆነ! ከዛ ከጸምር የተጨመቀውን ውሃ ጠጥቶ ጌዲዮን እንዲህ ያለ ኃይል ካገኘ እና ብንቆም ብንጸልይ ብንመጸውት እንዴት ያለ ኃይል ይኖራል! እንዴት ያለ ብርታት ይሆነን ክርስቲያኖች! ከዛ ሁለተኛ ጠየቀ። አሁን እንደ ሶስተኛ ድጋሜ ጠይቃለሁ አለው። ጸምሩ ደረቅ ይሁን፣ ምድሩ ደግሞ ጠል ይሁን፣ ለፍት ፊደንሳ አንጉተሙ ሪፌንስ ወላሱ ጎጎጎጋ ተውጭ አመሰከሱ መትቴ ጌዲዮን እንደጠየቀው ተፈጸመለት። ጸምር ለጊዜው ጸምር የእስራኤል ነው። ጠል የኃይለ እግዚአብሔር፣ ምድር የአሕዛብ ምሳሌ ነው። ፈኬኙ ማሳም ሰከራ አቦን ይሮይከን አንቺ የጌዲዮን ጸምር ነሽ ይሏታል። ሚስጥራዊ ትርጉሙን ደግሞ እንመለከታለን። ጠል በምድር ላይ ሳይሆን በጸምሩ ላይ እንደወረደ ኃይለ እግዚአብሔር በእስራኤል ላይ እንጂ በአሕዛብ ላይ እንዳልወረደ ይነግረናል። ሁኒ ዋቀዮን አርጁማን ዋቀዮን ሪፌንስ ወራሱኒ ፊደንሳ ቀባቴ ለፍት ድሪ ለፋ ጎጎጋ ተውሳ ጀቱራ ማሪኒ ፈኬኙማን ሳቱን የሮጀት ነው። ጸምሪን ዮካን ሪፌንስ ወራሱን ፈኬኛ እስራኤል akkasumas moo fideensi sun humna waaqayyo lafti kan oromoota jedhamu. Oromoota otoo hin ta'in maal jedhamu? Orma jedhame sagalee keessan kaasaati. Orma jedha. Orma Ahzaab orma jedhamu. Kanaaf fideensi rifeensa hoolaa sanarra ta'uunsaa dirri lafaa gogogaa ta'uunsaa ajjummaan kenni waaqayyooni. Israa'el warra foon irra malee Oromoota irraa akka hin taane nutti agarsiisa. Dhuma isaatiif garuu ጸምሪን kanaan akka jedhu Dubara Maariyaamii xalli የምህረት እግዚአብሔር kan arjummaa waaqayyoo ምድር የሌሎች ሴቶች ምሳሌ ነው። ጸምሪን sun fixeensa qabaattee lafti sun gogogaa ta'uu ishee haati keenya Maariyaamiin addunyaan hunduu cubbuudhaan yeroo qabamu haati keenya Dubara Maariyaamiin cubbuudhaan akka hin qabamne kan agarsiisudha. ጸምሪ sanarraa lafti immoo gogogaa ta'uusaa gooftaa keenya Yesuus Kiristoosin kan deesse
ገለመሸሰት ከምባቴ ሀለከኝ ዱበሮ ማርያም ቆፈ መኔ ዱበርቱን ሊብራከኝ ነከናከናርገን አከንደንደኝ ከኑ ተገርሱላ በመጨረሻም ከሶስት ነገድ ከምናሴ ከኤፍሬምና ከኔፍታሌም የተሰበሰቡ 32,000 ሰራዊት ከምድያማውያን ጋር ሊጣሉ ተሰበሰቡ። እግዚአብሔር በዛ አለ። ከቃሉ ጋር ናችሁ? አሜን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ከዚያ እስራኤል ተሰበሰቡ። እግዚአብሔር በዛ አላቸው። መጨረሻ የፈራ የደነገጠ ከገለዓድ ይመለስ አለ እግዚአብሔር። የፈራ ምን ያለ የደነገጠ ከምን ይመለስ? ከገለዓድ ይመለስ። ገለዓድ የቃል ኪዳን ቦታ ናት። ገለዓድ ያዕቆብና አጎቱ ላባ የተማማሉባት የቃል ኪዳን ቦታ ናት። የድንጋይ ክምር አድርገው ቃል ኪዳን የገቡባት ስፍራ ናት ገለዓድ። ስንቱ ነው በቃል ኪዳን ተማምሎ ቃል ኪዳኑን የበላ በቃል ኪዳን ስፍራ ቆሞ ቃል ኪዳኑን የካደ ስንት ሰው አለ። በገለዓድ ተሰበሰቡ። በዚያ በቃል ኪዳን ስፍራ ያዕቆብ ብቻውን ወጥቶ እልፎ ነው የገባባት። በዚያ ስፍራ ተማማሉ። ስለዚህ እስራኤል ዘስጋ በገለዓድ ተሰበሰቡና የፈራ የደነገጠ ከገለዓድ ይመለስ። ስንቱ ነው የፈራው? ስንቶቻችን ፈርተናል? እየፈራን እየተጨነቅን አይደለም የመጣነው? እያሰብን አይደለም የመጣነው? የረገጥነውን መሬት የምናምነውን ያህል ሰሚውም የሚሰማውን ያህል የሚናገረውን ያህል የእምነት ጽናት እንዲኖረን መድኃኔዓለም ይርዳን። የምንናገረውን የምንሰማውን እንድንኖር ክርስቶስ በቸርነቱ ይርዳን። ስለዚህ 22,000 ሕዝብ ፈርቶ ተመለሰ። 10,000 ብቻ ቀረ። አሁንም በእሷ እስራኤል ይታበያልና ጦራቸውን ይዘው በእጃቸው እንደ ውሻ እየጨለፉ የሚጠጡትን ሰዎች ብቻ አስቀርና በጉልበታቸው ተንበርክከው ጦራቸውን ጥለው የሚጠጡትን ደግሞ መልሳቸዋል እግዚአብሔር። በዚህ ውሳኔ 300 ሰው ብቻ ተገኘ። 300 ሰው ብቻ እግዚአብሔር ድንቅ ያደርግባቸው። እግዚአብሔር ደግሞ ምስክሮች እንዲሆኑት እነዚያ 300 ሰዎች ብቻ ቀሩ። የእግዚአብሔር ምስክር የምንሆን ስንት ሰዎች ብቻ ቀርተን ይሆን? በእውነተኛው ሰዓት እስከ ፍጻሜው የምንጸና ስንት ሰዎች ብቻ ቀርተን ይሆን? ሲሞላልን በአሁነ ምሕረቱ የምንናገር ሲሞልብን በጓዳ የምናልፍ ስንት ሰዎች ቀርተን ይሆን? ሲመችን የምንቀድስ የምናስቀድስ መከራ ሲጸናብን ደግሞ ቤተ ክርስቲያኑን ቅዳሴውን ውዳሴውን ጥለን የምንጠፋ ስንት ሰዎች ይሆን ይቀራል? እግዚአብሔር እንደናንተ ጽናቱን ይስጠን። እግዚአብሔር እንደናንተ ያበርታን። እግዚአብሔር በእውነት በሞት ተስፋ ላይ ሆነን የወዳኛውን ዓለም እየናፈቀን እንድንኖር እግዚአብሔር በምሕረቱ ይርዳን። ዋቀዩኑ አገርጋር ዋቀዩኑ አጀቤሱ ከንሱዳቴ ሀዴሙ የሮጀራ ናምኒ ኩኒ ድግደሚ ለማአልት ኮደ አልተ ኮደቸ ኩኒ ኩናናፈ አመስ ኤቦስ አቀበቴ ሀርከሳቲን ቢሻና ዱቀ ቡዱቅ ፈደ ናምኒ ዱጉ ኢሰቆመ ኬሳ አምቢሲቲ ኤቦስ አገቴ አከሳ ጅልቤንፈቴ ካኑ ጎጅራቴ ሳ ሀዴሙ ጀዴ ጫለኒ ከናት ከናፌ ነማሊ በሰዲ ቆፋ ዋቀዩ ተኑ ድንግልቼ ዋቀዩ ተኑ ጫለሌ ሌቀከኝቱ አበላታ እግዚአብሔር እንዲህ አንጠርጥሮ አጠርጥሮ ቢያይ ልባችንና ኩላሊታችን ያመላለሰው ቢያይ ስንት ሰው ቀር ይሆን? ስንት ሰው እንታፍ ይሆን? ስለዚህ የፈራ ተመለሰ አለ። ተመለሰ። 300 ሰው ብቻ ቀረ። ከዚያ ሶስቱን በሶስት ወገን አሰለፍና ጌዲዮን በመሃል ሆነ። እንዲህ አድርጎ አላቸው፣ ችቦ አዘጋጁ። ከዚያ በኋላ ማሰሮ አዘጋጁ። ችቦአችሁን ለኩሱ፣ በችቦ ውስጥ ደግሞ ያሉ ማሰሮውን አስገቡና ደብቁት አላቸው። ከዚያ
በመካከለኛው ሰዓተ ሌሊት ላይ ድምፅ እናሰማና ሰይፍ የጌዲዮን ኃይል የጌዲዮን በሉ፣ ከዚያም ማሰሮውን እንሰብረዋለን አለ። ከዛ ሁሉ በአንድ ጊዜ ጦር የለም፣ ሰይፍ የለም፣ ሌላ ነገር የለም። በእጃቸው ያለው ቀንደ መለከትና በእንስራ ውስጥ ያለ ችቦ ብቻ ነው። ኃይላችን ወንጌል ነው። ኃይላችን እግዚአብሔር ነው። መጠጊያችን እግዚአብሔር ነው። መማፀኛችን ቅዱሳን ናቸው። እነርሱን የሰጠን እግዚአብሔር ስሙ የተመሰገነና ከፍ ከፍ ያለ ይሆንልን። ከዚህ በኋላ ሁሉም በአንድ ጊዜ መለከቱን ነፉት፣ ማሰሮውን ሰበሩት። ከማሰሮ ውስጥ ብርሃን ወጣ ይላል። ክብር ለእግዚአብሔር ይሁን። ብርሃን ወጣ። ብርሃን ወጣ። ብርሃን የሚሆኑ ክርስቲያኖችን ያብዛልን። ሕይወት ያላቸውን ክርስቲያኖች ያብዛልን። እግዚአብሔር እኛንም እንደነሱ ሕይወት ያለው ብርሃን ያለው ሕይወት እንዲኖረን እግዚአብሔር በቸርነቱ ይርዳል። ከዚያ በኋላ ብርሃን ወጣ፣ ችቦውን አበሩ፣ መለከት ነፉ። ምድያማውያን እስራኤል ሊወሩን መጡ ብለው ፈርተው ደንግጠው ከተማውን ጥለው ሁሉን ነገር ጥለው ሄዱ። በዚህ ያለ ድል እስራኤል ድል አደረጉ። እስራኤል ዘሥጋ በዚህ ያለ መንገድ ድል አደረጉ። ዛሬ እኛስ ከዚህ ታሪክ የምንማረው ምንድን ነው? ንቲዮ ሀራ እስራኤልን ጠንቦራ ሳኒ ቀብሰኒ ጠንቦራ ቀበቴ ሰናውቆቴ ኬሰ ካኒ መለከቲ ሳኒ ቀበተኒ ዋቶኮ መሌ ዲኖተ ሳኒ ሞተኒ ሴና ከነራ ማን በረናንቲ መተቱሬን ከኝ ማንቱሬ ዋቀዮ የሆኑ ፋናቴ ማሊፍ አንቱ ድምቱ ሁሉ ረገ እግዚአብሔር ከኛ ጋር ከሆነ መሐሪው ከኛ ጋር ከሆነ ጠባቂያችን ከኛ ጋር ከሆነ የሁሉ ለምን ደረሰበት? አንደኛ እንደ እስራኤል ሥጋ ቆርጠን ያልጣልናቸው ነገሮች፣ ያልሰበርናቸው ነገሮች በሕይወታችን ውስጥ ስላሉ ሊሆን ይችላል። መስበር ያለብን ነገር መሰበር አለበት፣ መቆረጥ ያለበት። ጌዲዮን ወደዚህ ሰልፍ ከመውጣቱ በፊት የበዓል የማምለኪያ ዐፀድን ቆረጠ ነው የሚለው መጽሐፍ ቅዱስ። ቆረጠ፣ ጣለ ነው የሚለው። ስለዚህ በሕይወታችን ውስጥ ቆርጠን መጣል ያለብን ብዙ ነገሮች አሉ። ሸለፈት የሆኑ ነገሮች፣ ማስወገድ ያለብን ነገር ልክ የማምለኪያ ዐፀዱን ቆርጦ የባዕድ አምልኮን ማምለኪያ ቆርጦ እንደጣለ በሕይወታችን ውስጥ ሌላው የማያውቀው እኔና እናንተ የማናውቀው እግዚአብሔር እኔና እግዚአብሔር ብቻ የምናውቀው ብዙ መቆረጥ ያለባቸው ነገሮች አሉ። ስለዚህ እነዛን ቆርጠን አልጣን ይሆናል። እነዛን ቆርጠን እስክንጥል ድረስ፣ እነዛን ከላያችን ሰብረን እስክንጥል ድረስ ምናልባት እየጠበቀን ይሆናል። ክርስቲያኖች ማሰሮ ሲሰበር የተደበቀው ብርሃን እንደወጣ ሁሉ በሕይወታችን መስበር ያለብንን ነገር ስንሰብር እግዚአብሔር ብርሃኑን ይሰጠናል፣ ድል ይሰጠናል። ስለዚህ ያሰብነውን የጠበቅነውን ድል እንድናገኝ መቆረጥ ያለበትን ነገር መቁረጥ፣ መስበር ያለብንን ነገር መስበር አለብን። እንድንሰብር ቆርጠን እንድንጥል መድኃኔዓለም ይርዳን። ከናፍ ኩኔ ዋንገቱ ቀብኑ ጨብስኔ ዋን ኢሱ ቀብኑ jireenya keenya keessatti yoo jiraate akka Israa'el warra fooniitti Waaqayyo caalchisuu danda'a. Kanaaf ormi kan hin beekne, namni biraa kan hin beekne, anaaf isin garuu kan beeknu, anaaf Waaqayyoon kan beeknu jireenya koo keessatti waan ani hin cabsine jiraachuu danda'a. Waan ani kutee hin galle jiraachuu danda'a. Kanaaf isa kana beeku. Isa kana cabsuun, isa kana kutanii gatuun baay'ee murteessaadha. በሁለተኛ ደረጃ መከራ የሚደርስብን የምንፈተነው በሕይወታችን እግዚአብሔር ስለተለየን ብቻ እንዳልሆነ እንረዳለን።
የትምህርቱ መሰረታዊ ዓላማ ይሄ ነው። ሁለተኛ ነጥባችንም ይሄ ነው። የመጀመሪያው መስበር ያለብንን መስበር፣ መቁረጥ ያለብንን መቁረጥ። በሁለተኛው ነጥብ ግን የምናየው ነገር ምንድን ነው ካልን ፈተናው የሚመጣው ችግሩ የሚመጣው በሕይወታችን ውስጥ እግዚአብሔር ስለረሳን፣ እግዚአብሔር ስለተለየን፣ እግዚአብሔር ከሕይወታችን ስለራቀ እኛ ኃጢአተኞች በደለኞች ስለሆን ብቻ አይደለም። ታዲያ ለምንድን ነው? ከቃሉ ጋር ናችሁ? ይህን ነጥብ በደንብ አስተውሉ። ከቃሉ ጋር ናችሁ አይደለም? እንደሚጠፋው አምፖል ነው ወይስ እንደሚያበራው ናችሁ? አይሰማም ድምጻችሁ? እኔ ማይክ የጮህብኝ ነበር። እንደምን የትኛው ነው? እንደሚያበራው እንድንሆን መድኃኒዓለም ይርዳን። ስለዚህ የመጀመሪያው ነጥብ ፈተና፣ መከራ ወደ ሕይወታችን የሚመጣው ለምንድን ነው ስንል አንድ ጊዜ ፈጽሞ በተደረገ የጌታችን የኢየሱስ ክርስቶስ መከራ፣ ሕማማት፣ ሞት ውስጥ ያለንን ያለማቋረጥ ሱታፌ ህብረት። ሱታፌ ማለት ከክርስቶስና ከቅዱሳን ጋር ያለን ህብረት ማለት ነው። ቅዱሳኑ ሰማዕታቱ ህብረታቸው በሞታቸው ክርስቶስን መስለዋል፣ በሕይወታቸው ክርስቶስን መስለዋል። ስለዚህ አንድ ጊዜ ቤዛ የሆነን አንድ ጊዜ ሕይወትን የሰጠን ክርስቶስ በመከራው ይመስለው ዘንድ በምኑ ይመስለው ዘንድ በመከራው ይመስለው ዘንድ ያለንን ሱታፌ ነው መከራ። ከክርስቶስ ጋር ያለን ህብረት ነው መከራ። ከክርስቶስ ጋር ያለን አንድነት ነው መከራ። ከክርስቶስ ጋር ከቅዱሳኑ ጋር ያለን አንድነት ነው መከራ። ስለዚህ ከቅዱሳን ጋር ያለን አንድነት ምንድን ነው? መከራ ነው። ስለዚህም ለዚያ እግዚአብሔር ከኛ ጋር ሆነ እንኳ ህብረት ስላለን አንድነት ስላለን 5500 ህዝብ 5000 ህዝብ ሲበላ ሲጠጣ 12 ቅርጫት ሲሰበሰብ ድዊ ሲፈወስ ተአምር ሲደረግ ብቻ አይደለም። ክርስቲያኖች እስከ መስቀል ድረስ አብረን ስንጠመቅ ብቻ አይደለም፣ በሞቱም በሕይወቱም ከክርስቶስ ጋር እንገናኛለን። ምክንያቱም ዓለም ክርስቶስን እንኳ አስጨንቃለች። ክርስቶስን እንኳ በእኔ በእርግጥ እንዲህ ያደረጉ በእናንተማ እንዴት ይሆን ብሏል ክርስቶስ። ስለዚህ ያለንን ሱታፌ፣ ያለንን ህብረት፣ ያለንን አንድነት የሚያሳይ ነው። ለዚህ ነው ቅዱስ ዮሐንስ በወንጌሉ እንዲላል የዮሐንስ ወንጌል ምዕራፍ 15 ከቁጥር 18 እስከ 20 እንዲላል ወንጌል ዮሐንስ በቆና ብለሽን ለቆፍ ሰብረ ሰደት አንገሪ ለማታ ከጀራ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ይወቁ። ዓለም ቢገላችሁ እኔን አስቀድሞ እንደገደለ ይወቁ። ዓለም ቢገፋችሁ እኔን አስቀድሞ እንደገፋኝ ይወቁ። ስለዚህ መከራ ከክርስቶስ ጋር ያለን ሱታፌ ነው። መከራ ከክርስቶስ ጋር ያለን ህብረት ነው። እንደጠሉኝ ይወቁ ካለ በኋላ ስለዚህ ዓለም ይጠላችኋል። ምክንያቱም ሌባ ሌባን ይወዳል፣ ዘማ ዘማን ይወዳል፣ ክፉ ክፉን ይወዳል፣ ደጉ ደጉን ይወዳል፣ ሁሉ የራሱን ይወዳል፣ ሱሰኛው ሱሰኛውን ይወዳል። የወንድሜ ዘማሪ ዳዊት ጓደኛ ዘማሪ ነው። የሰባኪው ጓደኛ ሰባኪ ነው። የካህኑም ጓደኛ ካህን ነው። የካህኑ ጓደኛ ሌባ ሊሆን አይችልም። ይሆናል እንዴ? አይሆንም። ስለዚህ የሁሉ ጓደኛ እንደየዘርፉ እንደየመንገዱ ነው። የነጋዴ ጓደኛ ትዳር እንኳን እንዲህ አይደል? አትሌቱ አትሌቱን አይደለም ያገባው፣ ዶክተሩ ዶክተሩን አይደለም ያገባው፣ ዘማሪው ዘማሪውን፣ ሰንበት ተማሪው ደግሞ ሰንበት ተማሪውን እንደየፈርጁ ነው። ነጠላ እንደግሩ ነው የሚለበሰው፣ እንደየፈርጁ ነው፣ በየፈርጁ ይለበሳል። ስለዚህ እንዲህ አለ ጌታችን በፊት እንደጠሉኝ ይወቁ። ስለዚህ ዓለም ይጠላችኋል። ምን ስላልሆናችሁ? የዓለም ስላልሆናችሁ። የነገርኳችሁን ቃሌን ግን ምን በሉ? አስቡ። የነገርኳችሁን ቃሌን ግን ምን በሉ? አስቡ። ስለ ቃሉ እግዚአብሔር ስም የተመሰገነና ከፍ ከፍ ያለ ሆነልን። ቃሌን አስቡ ብየረታ የይስጅቤ ዱርሴ አካለ ጅቤ በቃ
ማለፍ ሄሪያንሳ ወልፈካታ ደዋት ካን ክርስቶስ ካንተ ካን ክርስቶስ ፋና አይሄዳ በክርስቶስ ክርስቲያን አለ የተባለው በወልድ ውልደ እግዚአብሔር በመንፈስ ቅዱስ መንፈሳዊያን ነው የተባለው አይደል? ስለዚህ ከክርስቶስ ጋር ያለን ሱታፌ በሞቱ ነው። ከቅዱሳኑ ከሰማዕታቱ ጋር ያለን ህብረት በሞቱ ነው። ስለዚህ ያለደ ዱቢኒ ባልጀራ ከናፉ ብይ ለባ ኢሲን ጅባ ዱቢ ኢሲን ጀሬ ሰነ ያደርጋቸው ዱቢ አሲቲሜ ስለዚህ ይህንን የሚያመለክት ነው። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ 8 ከቁጥር 38 ላይ ይላል ቁልቁል ጳውሎስ ጋራሰቆል ሮሜት ኤርጌ ኤርጋ ሳበቆና ሰደት ለኮፍሳ ሱብሚጫ ተከጀራ ስላንተ ቀኑ ሁሉ እንገደላለን እጃኬቲ ጉያ ሙቱ ማንቆና ይናጀፋና እንገደላለን እንደሚታረዱ በጎች ተቆጠርን። በዚህ ሁሉ ግን በወደደን በክርስቶስ አሸናፊዎች እንበልጣለን ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ። እግዚአብሔርን አመስግኑት እስቲ። በወደደን በክርስቶስ አሸናፊዎች እንበልጣለን። ስላንተ ቀኑን ሙሉ እንገደላለን፣ ነገር ግን በወደደን በክርስቶስ ምን እንላለን? በእውነት እንበልጣለን። አሳቾች ስንባል እውነተኞች ነን ይላል ቅዱስ ጳውሎስ። ድሆች ስንሆን ብዙዎችን ባለጸጋ አድርገናል። የተናቅን ሲሆን ደግሞ ብዙዎች ተከበው አድርገናል። ስለዚህ ሁሉም ድል ባደረገ በእግዚአብሔር ከአሸናፊዎች እንበልጣለን። ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 10 እስከ 11 ላይ ይላል የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ይላል። የማን ሕይወት? የኢየሱስ ሕይወት። መከራ ምንድነው ብያችኋለሁ? አንድ ጊዜ ያለን ከክርስቶስ ጋር ያለን ከሕማማቱ ከሞቱ ጋር ያለን ምንድነው? ህብረት ነው። መከራ ከክርስቶስ ጋር ከሕማሙ ጋር ከሞቱ ጋር ያለን ምንድነው? ህብረት ነው። ቅዱስ ጳውሎስ ይላል የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ይላል። ሁሉ ጊዜ የኢየሱስን ሞት በሥጋችን ተሸክመናል። የማን ሞት? የኢየሱስን ሞት በሥጋችን ተሸክመናል። የኢየሱስን ሞት በሥጋችን ተሸክመናል። የኢየሱስ ሕይወት ደግሞ በምናችን እንዲገለጥ በሕይወታችን እንዲገለጥ የኢየሱስን ሞት በሥጋችን ተሸክመናል። ስለዚህ ክርስቲያኖች ደስ ይበላችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 10 እስከ 11 ላይ ስለዚህ ተሸክመን እንዞራለን ይላል። ጅሬነ ክርስቶስ ቃመ ኬኛን ኢሸዱቱ ጀራ ቃመ ኬኛ ሰማን ጀሮ ኢሰዱ ከናኒን አከሙላቱ የሮሁንዳ ዱአ ክርስቶስን ፎንኬኛን ሊባና ጀራ ዱአ ክርስቶስ ፎንኬኛን ባና ከናፊ ግድራ ክርስቶስን ኩቢ ክርስቶስን ፈካቱዳፍ ግድራ ዱረጋ ከናፍ የዋቀዮ ሉፋነቴ ዋንቱ ዱምቱ ኩን ማለት ኑረጋ የጀመ ግድራ ክርስቶስ ዱአ ክርስቶስ ፋና ሂሬ ጎረቹፍ ዋንቱ ኑረጋ። ስለዚህ የክርስቶስ ሕይወት የተባለው መከራ ነው። የክርስቶስ ሕይወት የተባለው ምንድነው? መከራ ነው። ሁለተኛ ላይ ፈተና መከራ ለምን ይገጥመናል ስንል ለታጨንለት ክብር የምንወለድበት የዘላለም ሕይወት የምናገኝበት መግቢያ በር ነው። መከራ ለታጨንለት ዓላማ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ አይደል? መከራ ለታጨንለት ሕይወት ለተዘጋጀንለት ሕይወት ለዘላለም ሕይወት መግቢያ በር ነው። ክርስቲያን በመከራ ነው የዘላለም ሕይወት የሚያገኘው። የትኛው ክርስቲያን ነው በደስታ ያገኘው? የትኛው ክርስቲያን ነው? የትኛው ሐዋርያ ነው? ክርስቶስ በመስቀል ሞቶ ነው ሕይወትን የሰጠን። ሐዋርያት እንደዚያው በሸንጎ በፍርድ አደባባይ። ለዚህ ነው ሐዋርያ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 35 ላይ እንግዲህ ምን እላለሁ ስለ ጌዲዮን፣ ስለ ባርቅ፣ ስለ ዳንኤል፣ ስለ ሳምሶን፣ ስለ ቅዱሳን እንዳልተረክላችሁ ጊዜ ያጠረኛል። እነሱ ሁሉን አጥተው የከብት ቆዳ ሌጦ ለብሰው በምድረ በዳ በካታኮምብ ተንከራተቱ።
እያለ ስለ ቅዱሳን ሕይወት የሚተረክልን ነው። ስለዚህ መግቢያ በር ነው። ለዚህ ነው ቅዱስ ዮሐንስ አፈወርቅ ሊቁ እንዲህ ይላል፣ ችግርና መከራ ያለበት ሕይወት ፈጽሞ አትመኙ። ጅሬኛ dhiphina hin qabne, jireenya gidira hin qabne, jireenya rakkina hin qabne maal godhina? hin hawwina maal jedha? የምታተርፉት ነገር ጥሩ ነገር የለምና ያኔ ቡላ ገመኔ ቡላ ነጋም ቡላ ፈያታኔራ jireenya kana keessatti garuu wanti isin buuftan hin jiru. Dhiphina keessa waa baay'ee buusuu dandeenya, garuu jireenya akkasumaa keessatti wanti itti buufnu hin jiru. ስለዚህ መከራ ለታጨንለት ለዘላለም ሕይወት መግቢያ በር ነው። ሶስተኛው መከራ ፈተና ምንድን ነው? እግዚአብሔር ከኛ ጋር ስለሌለ ነው። ጌዲዮን እንደተናገረው እግዚአብሔር ከኛ ጋር ቢሆን ይህ ሁሉ መከራ ለምን ደረሰብን እንዳለው እግዚአብሔር ስለረሳን ነው ወይ? መከራው አይደለም። ክርስቲያኖች waaqayyo waan nu irraanfatee fi gidiraan dhiphinni kan nu ragee waaqayyo waan nu irraanfatee fi miti ታዲያ ማሊፍ ሬዲዮ ጀነራል ላይ ሰለፋን መከራ የክብር ማግኛ ነው። መከራ የክብር መገኛ መሰረት ነው። ክብርን የምናገኘው ሞገስን የምናገኘው በመከራ ነው። ሕይወትን የምናገኘው በመከራ ነው። ቅዱስ ጳውሎስ ወደ ክርስቲያኖች በጻፈው መልእክቱ ምዕራፍ 5 ቁጥር 5 ላይ ይላል ቅዱስ ጳውሎስ ገረሰ በሮሜ በኮና ሸለቆስ ሸነረታ ከጀራ መከራ ትዕግስትን እንዲያደርግ ትዕግስትን ፈተና ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይላል። በምናችን እንመካለን? በመከራችን እንመካለን፣ በሞታችን እንመካለን። ዱዓ ኬኛ ማልጎና ዲቦና ግድራኑ ረገ ዲቦና ዱዓኑ ረገ ዲቤኑ ረገ ማልጎና ዲቦና ገመናና። ስለዚህም መከራ የክብር መገኛ መሰረት ነው። ስለዚህ እግዚአብሔር ክብርን ይሰጠን ዘንድ መከራ በሕይወታችን ውስጥ ያልፋል። ፈተና በሕይወታችን ውስጥ ያልፋል። መከራ የዘላለም ሕይወትን እንድናገኝ ይረዳናል። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17-18 ላይ ቀላል የሆነውን ጊዜ የቀላል የሆነውን የጊዜ መከራችን ቀላል የሆነውን የምን ጊዜ? ቀላል የሆነውን የጊዜ መከራችን። ምክንያቱም ሰው 70-80 ዘመን ቢኖር ነው ከዛ በኋላ ስለማያልፍ ትምህርቴን እየተቀለልኩ ነው። ስለዚህ የጊዜ መከራችን ጥቂት የሆነ መከራችንን ይላል የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርጋልና። የጥቂት ጊዜ መከራችን የዘላለም የብዙ ክብር መጠንን ያደርጋልና። ጥቂት መከራ ብዙ ክብርን ያሰጣል። በጥቂት ሳምናልና በብዙ ሾማለሁ አይደለም ይለው። ጥቂት ያለው 70-80 ዘመናችንን ነው። በብዙ ሾማለሁ ያለው ደግሞ የዘላለም የማያልፈው መንግስተ ሰማያትን ነው። ከናፍ ዋት ቆጥ ከነመነሜ ማልጎዳ ጅሬኝ በረበራት ሙዳማ ከናቢ ማልጀረ ቁልቁል ጳውሎስ ቀላል የጊዜ መከራችንን ኢቢና የሮት ከንተ ግድራ ወሬት ከንተኤቲ ማልጀራ ውልፊነ በረበራ ከበጀ በረበራ ጅሬኝ በረበራ ማልጎና ከንቲ ነርከ ጅሬኝ በረበራ ተናገኑ ግድራንከ ኢቢኒከ ከናኒ ሰገሊ ሳፋነ ጅርቱ አሚን ዋቀዩ እንዲከኝ ፋናተው አሚን። በመጨረሻ የአንድ ሰው ታሪክ ልንገራችሁና ትምህርቴን እቋጫለሁ። ይሰማል አይደለ? እዛ ያላችሁ ምዕመናን ይሰማል አይደለ? ሊዳጋማሚቴ አንድ ሰው ልንገራችሁ እስቲ የዘመናችንን ሕይወት ቤተክርስቲያንና ክርስቲያን ያለበትን ሕይወት የሚነግረንን የአንድ ሰው ቅዱስ ታሪክ ልንገራቸው። ይህ ሰው ከልጅነቱ ጀምሮ መጽሐፍ ቅዱስን የሚያውቅ በወጣትነቱ የመነነ ዳይሙማ ሳዲ ካሴ ወንጌለ ከንቤል ከንበረቴ መነዋቀዮ ኬሰት ከንጉደቴ አከሱመስ በረደርገ ጉማ ሳቲ ጅሬኛ ከኋላ ከንጅራቴ በረ ኢበቶኮ ቻተማ ሃንገ በረ ዲበሰዲፊ ኩነለመ ግዱት በረ በረ ገንቶታ ከነ ኬሰቲ ነመ ጅራቴዳ ነምኒ ኩኒ መናመንታ ኦርቶዶክስ ኬሰቲ ሴናንሳ ወረገሙማንሳ ጀባቴ ከንዱበተሙፊ ዋዋኔ ከኒሳ
ተኮቱ ጅራ በኢትዮጵያ ኦርቶዶክስ በተዋሕዶ ቤተክርስቲያን ታሪክ ውስጥ በክርስትና ሕይወት ውስጥ እጅግ ደምቆ የሚነገርለት አንድ ታላቅ ሰማዕት አለ። ይህ ሰማዕት ቶማስ ዘመራስ ይባላል። ቶማስ ዘመራስ ይባላል። ታሪኩን ሁላችሁ ታስታውሳላችሁ፣ ታውቃላችሁ። ይህ በመከራ ሕይወቱ የሚነገርለት ቶማስ ዘመራስ በነበረበት በዚያ ዘመን በዚያ በዘመነ ሰማዕታት የዚያ ዘመን ገዢ ዲዮቅልጥያኖስ ይባል ነበረ። በትራጃን ዘመነ መንግስት ድንቁን ሰማዕት ቅዱስ መርቆሬዎስን ያጣንበት ዘመን ነው። ደግሞ በዲዮቅልጥያኖስ ዘመን ደግሞ ብዙ መከራ ያየንበት ነው። በነ ማክሲማኖስ፣ በነ ትራጃን፣ በነ ዲዮቅልጥያኖስ፣ በሌሎቹ ነገሥታት ዘመን እስከ ታላቁ ቆስጠንጢኖስ መነሳት ድረስ ክርስቲያኖች ብዙ ዋጋ ከፍለዋል። ብዙ ሕይወትን አይተዋል። ክርስቲያኖች ግድራ ኢምፒነ ባያር ገድሩ ክርስቲያኑን ከናፍ በረቦቲቸ ዲዮቅልጥያኖስ ወደ ገማ tokkotu ture namni kun Toomaas Zamaraas jedhama. Paappaasii Zamaraas biyyi isaa Zamaraas jedhama. Biyya Sooriyaa keessaa kutaa lallaba Zamaraas kan jedhamudha. Bakka kanatti yeroo inni barsaa jirutti yeroo lallabaa jirutti Toomaasin qabanii aarsaa akka dhiyeessuuf akka sagaduuf waaqa tolfamaa akka jilbeeffatu Toomaasin gaafatanii jira. ይህን ደገኛ አባት የጦር መኮንን ይዞት በዚያ በዘመነ ዲዮቅልጥያኖስ ጊዜ ቶማስን ይዙትና ለጣዖት እንዲሰዋ ለጣዖት እንዲሰግድ ቶማስን ይጠይቁታል። ቶማስ እንዲህ አለ፣ እኔ ከእግዚአብሔር ልጅ ከጌታዬ ከኢየሱስ በቀር አምላክ የለኝም። ከማን በቀር በሉ እስኪ ከክርስቶስ በቀር በሉ እስኪ ከክርስቶስ በቀር ከመድኃኔዓለም በቀር ከዓለም ቤዛ በቀር ከዓለም ብርሃን በቀር ከድንግል ልጅ በቀር ከአብ የባህሪ ልጅ በቀር አምላክ የለንም በሉ እስኪ። ከክርስቶስ በቀር አምላክ የለንም፣ ሌላ አምላክ። ስለዚህ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አምላክ የለኝም። ስለዚህ አንተ ለሠራኸው ጣዖት አልሰግድም፣ የሚሰግድም ቢኖር የተወገዘ ይሁን አለ። ጳጳስ ነውና አወገዘ። አኒ ጎፍታን ኢየሱስ ክርስቶስ ዳ ኢሰ ናዝሬት ኢሰ ከሚፈደ ኢሰ ዱረ ሞከ ኢሰ mirgaaddaa ta'e ኢሰ murteessuudhaaf lammata dhufu Kiristoosiin malee gooftaan qabu. Kanaaf waaqa tolfamaaf hin sagadu, kan sagade sana baarame haa ta'u jedhe. Yeroo kanatti Toomaasin qabanii ajjeesuun barbaanne. Akka inni du'u battala sanatti akka inni du'u akka inni aara galfatu hin barbaanne akkas godhani. Mana hidhaa keessa kaa'anii boolla keessa kaa'anii waggaa waggaadhaan ilaalaa kiristaanota waggaadhaan waggaa tokko harkasaa tokkichi waggaa tokko harkasaa tokkichi waggaa tokko qubasaa tokkichi waggaa tokko qubasaa tokkichi ijasaa miilasaa gurrasaa hundumayyuu qaamasaa hundumayyuu waggaadhaan kukkutanii waaqa isaanii faarsaa dhiyeessu turanii. የቶማስ ዘመራስን አካል እየቆራረጡ በየዓመቱ ለጣዖታቸው ይሰዉ ነበር። እነ ዕጣን ስንጢስ ያጤሱለት ነበር። በእስር ቤት ውስጥ በጉድጓድ ውስጥ ቶማስ ዘመራስ ለ22 ዓመት ኖረ። እኛ በችግር ስንት ዓመት ኖረን ይሆን? በጭንቀት ስንት ዓመት ኖረን ይሆን? አባቶቻችን በእንዲህ ያለ ሕይወት ውስጥ ነው ያሳለፉት። ስለዚህ ቶማስ በእንዲህ ያለ እግዚአብሔር ደግሞ ስለሌለ አንዲት ክርስቲያን ቶማስ ያለበትን አይታ ምን ትልለት ነበረ? በየጊዜው እየሄደች ምግብ ትሰጠው ነበረ። ቶማስ በእንዲህ ያለ ሕይወት በእንዲህ ያለ ስቃይ ውስጥ አሳለፈ። በመጨረሻም አብያተ ክርስቲያናት ይከፈቱ፣ አብያተ ክርስቲያናት ደግሞ ይዘጉ ብሎ ቅዱስ ቆስጠንጢኖስ አዋጅ አወጀ። በዚያ ክርስቲያኖች ይሞቱበት በነበረበት ክርስቲያኖች ይበተኑበት በነበረበት ጉባኤ ተሰራ። በእውነት
ሰማዕታቱ በሞቱበት ቦታ፣ ቅዱሳኑ በሞቱበት ቦታ ሕይወትን እንድናገኝ እነሱን ያሰበ እግዚአብሔር እኛን እንዲያስበን በቸርነቱ ይርዳል። ታላቅ ጉባኤ የተደረገ በዚያ በሮማኔ በአደባባይ ነው። ከዚያም ለካህናቱ ተነግሮ ለአገልጋዮች ተነግሮ ቶማስ ዘመራስን በቅርጫት ላይ ተሸክሞ እጅ የለውም እግር የለውም፣ ነገር ግን እንደዚያ አድርጎ በዚያ በሮማ አደባባይ ከንጉሡ ከቆስጠንጢኖስ ጎን ላይ አስቀመጡት ይላል። ክብር ለእግዚአብሔር ይሁን። እንዲሆንም እግዚአብሔር ያኖራል። እንዲህ ሆኖ እግዚአብሔር ለምስክር ያስቀራል። እግዚአብሔር አገርን ያለ አንዳች ጻድቅ አይተውም ይላል። ስለዚህ ቶማስ ዘመራስን ባዩት ጊዜ ይሰለፉት ነበር፣ ወደ እርሱ ይመጡ ነበር፣ እጅ ይነሱት ነበረ። እግዚአብሔር ለምስክር አቆመ። ቃል ወንጌልን ሰበከ፣ አስተማረ። ያ እጅ የሌለው ዓይን የሌለው አካል የሌለው በቅርጫት ላይ ተቀምጦ እንዲህ ያለ ሕይወት ሲያለ መጨረሻ ወደ ሊቀ ጉባኤ ሲኬድ አይሁድን ለማውገዝ እርሱ በቅርጫት ላይ ተቀምጦ በአህያ ላይ ተቀምጦ ወደ ጉባኤ ሊቀያየር ነበረ። ከዚያ ካደሩበት አርዮሳውያን ተከታትለው ወደዚያ እንደመጣ ባዩ ጊዜ የእሱን የተቀመጠበት የተጫነበትን አህዮች አንገታቸውን ቆረጡ። ስንከፋ ለእንስሳት እንኳን አራራ። ከዛ ቶማስ ተረድቶ ነበረና በመንፈስ አደረገ። ሂዱና አህዮቹን እንትበሏቸው አላቸው። ከዛ ሁሉም እንትን ብለው ሞተው ነበር። ከዛ የአንዱን ጭንቅላት ለአንዱ የአንዱን ጭንቅላት ለአንዱ ከዛ ጠዋት በእግዚአብሔር ስም ባርኮ አስነሳቸው። ለእንስሳት እንኳ የሚራራ ጌታ ነው ያለ። ስለዚህ እግዚአብሔር ከእኛ ጋር ከሆነ ይህ ሁሉ መከራ ለምን ደረሰብን ስንል እንዲህ ያለ ሕይወትን እንድናገኝ እንዲህ ያለ ሕይወትን እንዲህ ያለ ሰላም እንዲህ ያለ ረፍትን የማያልፈውን ዓለም የሚያልፈውን አጥተን የማያልፈውን ዓለም እንድናገኝ እግዚአብሔር የፈቀደ እግዚአብሔር ስሙ የተመሰገነና ከፍ ከፍ ያለ ይሁንልን። ከዚያ ጠዋት ሲነሱ ክርስቲያኖች እግዚአብሔርን አመስግኑ። ጠዋት ባርኮ ሲባረካቸው የአንዱ ጥቁር ነው፣ አንገቱ ቡሬ ነው፣ ዥንጉርጉር ሆኗል፣ የተለያየ ቀለም ያላቸው በዚያ ጉባኤ ተገኝቶ አርዮስን አውግዞ 40 ዘመን በመንበረ ጵጵስናው ኖሮ እንደዛ ሁሉ ወንጌልን ሰብኮ ያለፈ ሰው ነው ቶማስ ዘመራስ። ስለዚህ ከነዚህ ሰማዕታት በረከት ይክፈለን፣ ከነዚህ ሰማዕታት ረድኤት በረከት ያሳድርብን። ስለዚህ እግዚአብሔር ስለረሳን አይደለም መከራው፣ እኛ ኃጢአተኞች ስለሆን አይደለም መከራው፣ እኛ በደለኞች ስለሆን ብቻ አይደለም መከራው። ምናልባት ኃጢአተኞች ስለሆን ያው መከራው የመጣው ግን ብቻ አይደለም። እግዚአብሔር የዘላለም ሕይወትን ሊሰጠን፣ እረፍትን ሊሰጠን፣ ሰላምን ሊሰጠን ምናልባት መከራው ወደኛ መጥቶ ይሆናል። የመከራውን ዘመን እግዚአብሔር ይቋጭልን። ዘመነ ሰማዕታትን እንደፈጸመ እኛም የምንስቅበትን እረፍት የምናገኝበትን የዘላለም ሕይወት የምናገኝበትን ደግሞ ተረጋግተን ልጆቻችን የምናሳድግበትን ቤተክርስቲያን መተን የምናስቀድስበትን የምንዘምርበትን ደግሞን ዘመን እግዚአብሔር ያብዛልን ያምጣልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።